አሁን በምንኖርበት የዲጂታል ዓለም ውስጥ ስልኮቻችንና ኮምፒውተሮቻችንን ከኢንተርኔት ጋር በማገናኘት ለመማር፣ ለመዝናናትና መረጃ ለማግኘት እንጠቀማለን። ነገር ግን ዲጂታል መሳሪያዎችን መጠቀም ብዙ ጥቅሞች እንዳሉት ሁሉ አደጋዎችም አሉት። የግል መረጃ ስርቆት፣ የመለያ መጠለፍ፣ መጭበርበር፣ የሳይበር ጥቃቶች ሊያጋጥሙን ይችላሉ። ይህን ለመከላከል ዲጂታል ደህንነትን መጠበቅ አስፈላጊ ነው። ታዲያ ምን ማድረግ እንችላለን? በመጀመሪያ ጠንካራ የይለፍ ቃል መጠቀም። የይለፍ ቃሉ ፊደላት፣ ቁጥሮች፣ ልዩ ምልክቶችን የያዘ መሆን አለበት። አንድ የይለፍ ቃል ለብዙ መለያዎች አይጠቀሙም። በመቀጠል የሁለት ደረጃ ማረጋገጫ ወይም ቱ ፋክተር ኦተንቲኬሽን መጠቀም። ይህ ተጨማሪ የደህንነት እርምጃ በመለያው ላይ ተጨማሪ ጥበቃ ያደርጋል። እንዲሁም ከማያውቁት ሰው የሚላኩ ሊንኮችን፣ ፋይሎችን ወይም መልእክቶችን በጥንቃቄ ተመልክተው ይክፈቱ። አንዳንድ ጊዜ እነዚህ የግል መረጃዎችን ለመስረቅ ወይም ለመጥለፍ ሊጠቀሙባቸው ይችላሉ። የሚጠቀሟቸውን መተግበሪያዎች በየጊዜው ማዘመን ወይም አፕዴት ማድረግ አይርሱ። ልብ ይበሉ፣ ዲጂታል ደህንነት የቴክኖሎጂ ጉዳይ ብቻ አይደለም፣ የዕለት ተዕለት ልምድና ኃላፊነት ነው።